ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን። በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች የሰዓት እላፊ ገደብ መጣሉ ተሰማ። የኢትዮጵያ ካፒታል ገበያ ባለስልጣን ለገዳ ሴኩሪቲ ዲለር አክሲዮን ማህበር የካፒታል ገበያ አገልግሎት ሰጭነት ፍቃድ መስጠቱን አስታወቀ። የአደጋ ስጋት ስራ አመራር ኮሚሽን ለህጻጽ ተፈናቃዮች የሰብአዊ ድጋፍ እንዳልደረሳቸው የሚገልጹ መረጃዎች የተሳሳቱ ናቸው ሲል አስተባበለ። ሳፋሪኮም ኢትዮጵያ ከ50 በመቶ እስከ 82 በመቶ የዋጋ ጭማሪ ማድረጉ ተገለጸ። እንግሊዝ የማርበርግ ቫይረስን ለመከላከል የሚያግዝ እርዳታ አደረገች። በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ከምሽት 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊ ገደብ መጣሉን የክልሉ መንግስት አስታወቀ። በእነዚህ አካባቢዎች ከተፈቀደላቸው የጸጥታ አካላት ውጪ በየትኛውም ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻል ክልሉ አስጠንቅቋል። ከረቡዕ ታህሳስ 15 ጀምሮ ተግባራዊ እንደሚሆን የተነገረው የሰዓት እላፊ ገደብ የክልሉ መንግስት መቀመጫ የሆነችው የጋምቤላ ከተማ እንደሚያካትት የክልሉ መንግስት አመላክቷል። በጋምቤላ ከተማ ከ2 ሳምንት በፊት የተከሰተው የጸጥታ አለመረጋጋትን ተከትሎ ከህዳር 30 ጀምሮ ተግባራዊ የሚደረግ የሰዓት እላፊ ገደብ ተጥሎ እንደነበር ይታወሳል። ከምሽት 1 ሰዓት በኋላ በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ ተጥሎ የነበረው ይኸው ክልከላ የጸጥታ አካላት እንደማይጨምር በወቅቱ ተገልጾ ነበር። ይህ ይፋ የተደረገው የሰዓት እላፊን በተመሳሳይ መልኩ ለጸጥታ ስራ የተመደቡ ኃይሎችን እንደማይመለከት የክልሉ መንግስት አሳውቋል። የሰዓት እላፊ ገደቡ የተጣለው በጋምቤላ ክልል ሰሞኑን በተከሰተ የጸጥታ ችግር እንደሆነም የክልሉ መንግስት በመግለጫው ጠቅሷል። ገደቡ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች በሙሉ እንደሚተገበር የክልሉ መንግስት ቢገልጽም ከጋምቤላ ከተማ ውጭ ያሉትን ስፍራዎች የትኞቹ እንደሚሆኑ መግለጫው በዝርዝር ሳያመላክት ቀርቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባሳለፍነው እሁድ ባወጣው መግለጫ በጋምቤላ ክልል ግጭትና የጸጥታ መደፍረስ የተከሰተባቸው ጋምቤላ ከተማ፣ የጋምቤላ ወረዳ አቦልና ኢታንግ ልዩ ወረዳ መሆናቸውን ገልጸው ነበር። የኢትዮጵያ ካፒታል ገበያ ባለስልጣን ለገዳ ሴኩሪቲ ዲለር አክሲዮን ማህበር የካፒታል ገበያ አገልግሎት ሰጭነት ፍቃድ መስጠቱን ተከትሎ በሀገሪቱ የሰነደ መዋለ ንዋይ ገበያ አከናዋኞች ቁጥር ወደ 2 ከፍ ማለቱ ተገለጸ። ይህ አዲስ ፍቃድ የተሰጠው ኢትዮ ፊደሊቲ ሴኩሪቲ የመጀመሪያው የሰነደ መዋለ ንዋይ ገበያ አከናዋኝ ፍቃድ ከተሰጠው ከ4 ወራት በኋላ ነው። ይህም በሀገሪቱ የካፒታል ገበያ ምስረታ ሂደት ውስጥ ሌላኛው ትልቅ ምዕራፍ ተደርጎ ተወስዷል። ባለስልጣኑ እንዳስታወቀው የስራ ፍቃዱ ገዳ ሴኩሪቲ በሰነደ መዋለ ንዋይ ገበያ የአከናዋኝነት ዘርፍን እንዲሰማራ ፈቅዶለታል። ከዚሁ ጋር ተያይዞ የድርጅቱ የ4 ተሿሚ እንደራሴዎች ፍቃድና የ6 የቦርድ አባላት ሹመት በባለስልጣኑ መጽደቁ ታውቋል። ይህ አዲስ ፍቃድ በሀገሪቱ ውስጥ ፈቃድ ያገኙ ጠቅላላ የካፒታል ገበያ አገልግሎት ሰጪዎች ቁጥር ወደ 14 ያሳደገ ሲሆን በዘርፉ ያለውን ተወዳዳሪነትና ተደራሽነት ይበልጥ ያጠናክረዋል ተብሎ ይጠበቃል። ባለስልጣኑ እንደገለጸው እነዚህ ተቋማት ትክክለኛ ዋጋ ተመን እንዲኖር በማስቻልና የንግድ ልውውጥን በማሳለጥ ረገድ ሚናቸው የጎላ መሆኑን አመላክቷል። የአደጋ ስጋት ስራ አመራር ኮሚሽን ለህጻጽ ተፈናቃዮች የሰብአዊ ድጋፍ እንዳልደረሳቸው የሚገልጹ መረጃዎች የተሳሳቱ ናቸው ሲል አስተባበለ። የኢትዮጵያ አደጋ ስጋት ስራ አመራር በትግራይ ክልል በሰሜን ምዕራብ ዞን አስገደ ወረዳ በሚገኘው ህጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮች የሰብአዊ ድጋፍ እንዳልደረሳቸው የሚገልጹ መረጃዎች የተሳሳቱ ናቸው ሲል አጣጥሏል። ኮሚሽኑ በክልሉ የተፈናቃዮች የሰብአዊ ድጋፍን አስመልክቶ በሰጠው መግለጫ በተለያዩ ማህበራዊ ሚዲያዎች በህጻጽ የሚገኙ ዜጎች ድጋፍ እንዳልደረሳቸው የሚገልጹ ዘገባዎች የተሳሳቱና የመጠለያ ጣቢያውን አጠቃላይ እውነታ የማይወክሉ ናቸው ብሏል። መንግስት በመጠለያ ጣቢያው ለሚገኙ ዜጎች ቅድሚያ ትኩረት በመስጠት ዓመቱን በሙሉ የምግብ ድጋፍ ሲያቀርብ መቆየቱን የገለጸው ኮሚሽኑ ከመስከረም ወር 2018 ዓ.ም ጀምሮ አሁን ታህሳስ ወር ድረስ ያልተቋረጠ የተሟላ ሰብአዊ እርዳታ እየተሰራጨ እንደሚገኝ በመረጃዎች ማረጋገጡን አስፍሯል። በመግለጫው ዝርዝር መረጃ መሰረት ባለፉት 4 ወራት ውስጥ በአስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ 14413 ዜጎች ድጋፍ ሲደረግ ቆይቷል። በተጨማሪም ከአጎራባች መጠለያ ጣቢያዎች የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገውን ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ሲል ኮሚሽኑ በዝርዝር አስቀምጧል።
በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል ያለው ኮሚሽኑ ይህ ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ እንደሆነ ገልጿል። በተጨማሪም የክልሉ ጊዜያዊ አስተዳደር ተጨማሪ ፌዴራል ድጋፍ አስፈልጎት ቢሆን ኖሮ ኮሚሽኑ አስፈላጊውን ድጋፍ ለማድረግ የሚያስችል ሙሉ ዝግጅት እንደነበረው በመግለጫው ጠቅሷል። ሆኖም ለተፈናቃዮች ማህበረሰቡ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ሲኖሩም እንዲሟሉ የማድረግ ቀዳሚ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ኮሚሽኑ አሳስቧል። ሳፋሪኮም ኢትዮጵያ ከ50 በመቶ እስከ 82 በመቶ የሚደርስ የዋጋ ጭማሪ ማድረጉ ተገለጸ። ሳፋሪኮም ኢትዮጵያ ታህሳስ 14 2018 ዓ.ም በማህበራዊ ትስስር ገጹ ባሰራጨው የእንግሊዝኛ ማስታወቂያ ዝርዝር ሳይገልጽ የዳታ ጥቅል ላይ ጭማሪ ማድረጉን አሳውቋል። ቀላል የማይባል ጭማሪ ነው የተደረገው የሚሉ መረጃዎች የወጡ ሲሆን ሳፋሪኮም ዝርዝሩ ለምን አላወጣም የሚሉ ጥያቄን አስነስቷል። ጭማሪው ይፋ ባይደረግም እስከ 82 በመቶ የሚደርስ የቅዳሜ ገበያ የቢዝነስ መረጃ አመላክቷል። በዚህም መሰረት ዝቅተኛ የሚባለው የዋጋ ጭማሪ ለወርሃዊ የ300 ብር ዋጋ ላለው ጥቅል የተደረገ ሲሆን ይህም 300 ብር ይገዛ የነበረው 6 ጊጋባይት ኢንተርኔት ወደ 5 ጊጋባይት የወረደበት ነው ይላል መረጃው። ሳፋሪኮም ውድድሩ ከኢትዮ ቴሌኮም ጋር ነው ያሉ ሲሆን ከዚህ ቀደም የነበረው ዋጋ ለማስታወቂያ ሆኖ አሁን ደንበኞች አገልግሎት ተጠቃሚ መሆናቸውን ከግምት በማስገባት ጭማሪ ተደርጎ ሊሆን እንደሚችል ጠቁሟል። ለዚህም ለትርፍ የተቋቋመ ድርጅት በመሆኑ ጭማሪ መደረጉን ገልጸዋል። ሌላኛው ሀሳባቸውን የገለጹት የምጣኔ ሀብት ባለሙያው ሳፋሪኮም ኢትዮጵያ የኔትወርክ ክራይ ተጠቃሚ በመሆኑና በቅርቡ የኢትዮጵያ ቴሌኮም ባለስልጣን የኔትወርክ መጋራት ዋጋ ከማስቀመጡ ጋር ሊያያዝ እንደሚችል አንስተዋል። እንግሊዝ የማርበርግ ቫይረስን ለመከላከል የሚያግዝ ድጋፍ አደረገች። የጤና ሚኒስቴር ዶክተር መቅደስ ዳባ በርክክቡ ስነ ስርዓት ላይ የእንግሊዝ መንግስት ላደረገላቸው ወቅታዊ ድጋፍ አመስግነዋል። ልገሳው ድንበር አቋርጠው የሚመጡ በሽታ አምጪ ተዋሲያንን ለመዋጋት እና የጤና ተቋማትን ለህዝብ ጤና ድንገተኛ አገልግሎት ምላሽ የመስጠት አቅምን ለማጠናከር እንደሚረዳ ተናግረዋል። መሳሪያዎቹ በወረርሽኝ ምላሽ ትኩረት ውስጥ የተሳተፉ ግንባር ቀደም የጤና ባለሙያዎችን ለመጠበቅ ቁልፍ ሚና እንደሚጫወቱ ገልጸዋል። በኢትዮጵያ የዩኬ አምባሳደር ዳረን ዊልች በበኩላቸው ዩናይትድ ኪንግደም ኢትዮጵያ የሕክምና መሳሪያዎችን በማምረት ረገድ ራሷን ለመቻል የምታደርገውን ጥረት ትደግፋለች ብለዋል። የሁለቱ ሀገራት ትብብር ከኢትዮጵያ አልፎ ለአህጉራዊና ለዓለም አቀፋዊ የጤና ደህንነት አስተዋጽኦ ያደርጋል ማለታቸውን የጤና ሚኒስቴር መረጃ አመላክቷል። ድጋፉ የግል መከላከያ መሳሪያዎችና ወሳኝ የምርመራ ኪቶችን ያካተተ ሲሆን ይህም የኢትዮጵያ የወረርሽኝ መከላከል ዝግጁነትና ምላሽን ለማሻሻል ያግዛል ተብሏል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም